አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? እንደምን ቆያችሁኝ? ያው እንግዲህ በአዲሱ ቻናሌ ብዙም እየሰራሁበት አይደለም። እንግዲህ ካሁን በኋላ ለመስራት እቅዱ ስላለኝ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። እንግዲህ እቺ ጓደኛዬ ናት፣ ጓደኛዬም እህቴም ናት። እንግዲህ ስለኔ አንዳንድ ነገር ጠይቃታለሁ። ያለውን ነገር ትነግራችኋለሁ። ኢክሩ ማናት? ምንድናት? መጥፎ ናት? ጥሩ ናት? የሚለውን ነገር ኢክሩ ምን አይነት ናት የሚለውን ትነግራችኋለሁ። ከሷ ትሰማላችሁ ማለት ነው። ያው ብዙም ታቁኛላችሁ ብዬ አምናለሁ። እንግዲህ ወደፊት በተሻለ ነገር እንመጣለን። እናንተ ደግሞ የምንሰራውን ነገር ላይክ ሼር እያደረጋችሁ ለጓደኞቻችሁ አጋሩልን። አንዳንድ አስተማሪም ነገር ቁም ነገር ኮሜዲያን ሁለገብ ይዘንላችሁ እንደምንመጣ ተስፋ አለኝ እና ያለውን ነገር ከሷ ትሰማላችሁ ማለት ነው። ማሬ ቪዲዮ እንደታበላሽ ያለ አክሽን። እሺ፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የኢክራም ቤተሰቦች ያለ ማሬ ያለ እንዴት ናችሁ? እኛ ያለን አልሐምዱሊላህ። እንግዲህ ላይክ ሼር እያደረጋችሁ ትንሽ ትፈራለች። አይን አፋር ነገር የቤት ልጅ ናት። ያው አሁን ላይ እንኳን ታውቃላችሁ ብዙም ማቲው አይን አውጣ ነው፣ ግን እሷ ለየት ያለ ፍጡር ናት። ያለ ማሪ ጠንክሪ። እሺ፣ ከዛ ያው ስለኝ ማሪው ያለ ማሪ እና ማሪፋ ቪዲዮን አልገልጥም። አውሪ ያው እንግዲህ በግራና በቀኝ ሞባይል ሰቀ ላይቱ ያው አይኔን እንትን እያቃጠለኝ ነው። ትንሽ ሳቂታ ነገር ስለሆነ ነው። ያው ታውቃላችሁ የመጀመሪያም ቪዲዮ ስለሆነ ታራለኝ። ትንሽ አይዞሽ አይዞሽ በሏት በኮሜንት ማሪ ቀጥይ። እሺ አረቃሽ እንደ ካሜራ ጀርባ ከልስ ያብንት እየተቃጠልኩ ነው በመጣት ወላሂ ነገርኩ። እሺ እንግዲህ እንዲህ ነው የምጠይቀው። አባክሽን ቅድም ተመካክረን እውነት አይደለም ቪዲዮ ወላሂ ቪዲዮ ስሜት አይደለም እና የሰዎቻችን መጀመሪያ ቪዲዮ ስለሆነ ትንሽ ያስታወቃት ነው። ማድሪ ጂዮን ባላቅም ማለት ነው። ማሬ ብዙ ነሽ እንዴ? ወይ በላችሁ። ኧረ እባክሽ ጂጂ መቅሳት ይሄ አውራ እና ቤተሰቦቼ እንግዲህ አመም አረጋት በጣም ሳስቃት አመማት እና አሁን ወደ ሐማም ሄዳለች። ትመጣለች። ቆይ ካሜራ ሰላም አለይኩም። እንግዲህ ቤተሰቦቻችን ያው ተረፍት በኋላ ስለመጣን ሰላም አለይኩም አልኳችሁ። ማሬ እንዴት ነሽ? ተሻለ? አዎ ደህና ነኝ። ትንሽ ካሜራ ሲስል ቀመኛል። እዚሁ ተሸነካፋለሁ። እሺ፣ ፕሮግራማችን ተከታታዮች በጥሞና እንደምታዳምጡን ተስፋ እናደርጋለን። እና በመቀጠል ዛሬ ኢክሩሻ ጋራ ብቅ ብለናል። ያው እንግዲህ እንደምታዩት እሷን ፋፈሽ እያለች ነው። ሰሞኑን አዲስ ነገር ይኖራል ብለን ተስፋ እናደርጋለን። በዚህ ሳምንት እናሳውቃችኋለን። ሰርፕራይዝ ነው። ጠይብ ኢንሻአላህ እንደሚሳካላት ደግሞ እናንተም ተባበሩን በዚህ እና ያው አሁን የኢጃዛ ቤት ኑሮ እንደዚህ አድርጎ ይዞናል። አሁን ስራ ፈትነን፣ በነገራችን ላይ እኔም ስራ ፈትነኝ በዚሁ አጋጣሚ ስራ ፈልጉልኝ እና አሁን ምን እንላችሁ መሰላችሁ የመጣ ነው። ኢክሩ አሁን ያለችበት ሁኔታ ያው ዜትዩ እኔ ያልኩሽ ምንድን ነው ሀፒ ዘያዳ ቤተሰቦቻችን አሁን ጠይቃት ነገር ቅድም እንዳቀረብኩላችሁ ኢክሩ ስለኔ ኢክሩ ማናት ምንድናት የሚለውን ነገር እሱ አብራርታ ነግራችን ነው። ያው እኔ ኢክሩ ስለሷ
እባክሽ እንዳትመጪ ማለት እባክሽ ታግተን ያለ ነው እና ኢንሻአላህ ለሚቀጥለው ተከታታይ ድራማ እንደምናደርገው ተስፋ አለን። እኔ እና እሷ በነገራችን ላይ ኮሜዲያን ነን። እንደዛ ነገር በነገራችን ላይ ኢክሩ ማለት ነው ቤት ፈታ ዘና ነው የምታረገን። የዚህ ሚዲያ ላይ ለመውጣት ትንሽ ስለምትፈራ ነው እንጂ በጣም ተጫዋች ናት፣ በጣም ሳቂተኛ ናት። እና ለእናንተም ልናጋራችሁ መጥተናል። እሺ ውዴ፣ እሺ ሚሚ፣ ኢክሩ ስለ ኢክሩ ያለውን ነገር እስኪ አብራርተሽ ንገሪኝ። ኢክሩ ማለት ኢክሩ ማለት እንግዲህ በ1996 ወደ ሳውዲ አረቢያ የመጣች ስትሆን እስካሁን ባለችበት ሁኔታ እንግዲህ ጥሩ ሁኔታ ላይ ትገኛለች። አልሐምዱሊላህ 3 የሚያማምሩ ልጆች አሏት። በጣም ቆንጆ በጣም ሳሳላቸው ልጆች አሏት እና ህይወቷ በጣም በልጅ ስለተሞላ ስለሆነ ደስተኛ ናት። አሁን ላይክ ሸር እያደረጋችሁ ደግሞ አበረታቷት። ትልቅ ደረጃ እንደምትደርስ ተስፋ እናደርጋለን። ትልቅ ህልም ያላት ልጅ ናት በነገራችን ላይ yes good የምር አጌ እና ህልሟን እንደምታሳካ ተስፋ እናደርጋለን። እናንተም ተባበሯት፣ ገጃጅፏት፣ አይዞሽ አብሽሪ በሏት፣ አለን ልጅ በሏት። ወገን እሺ ማሬ፣ እሺ ኢክሩ ስለምትወደው ጠየቅኩሽ። የምትወደው ያው አንጣሪያ የሚባል ቅጠል አለ። እሱን ሁሌ ነው የምትሰራ። ምግብ አትበላም በነገራችን ላይ ኢክሩ ምግብ አትበላም፣ አንጣሪያ ነው የምትበላው በስ እና ደግሞ ኢጃዛ ቤት ስንኖር ምንም ነገር ትስራ ምንም በቃ ይበላሉ። እሷ የሰራችውን ለምን እንትን እንደወቅ ተቀጥቃ አሰጣቸውም ይጠጣሉ። በነገራችን ላይ ቤተሰቦቿ መርቀዋታል ይመስለኛል። እጅሽ ባረክ ብለው በቃ የሰጠቻቸውን ነው የሚያረጉት። እና አሁን እኔ ራሱ ከሷ ስራ አልጠፋም። ምግብ ትሰራልኛለች። አሁን ትንሽ እያልኩ ነው እንጂ እንደዚህ እያልኩ ነበርኩኝ። እንደዚህ የምትወደው ነገር ኢክሩ የምትጠላው ነገር ደግሞ ወሳፍ ምናምን ነገር አትወድም። የሆነ በኋላ ምናምን አትወድም። በቃ ጽድት ያለች ልጅ ነች። ኢክሩ ምን ያስደስታታል? እሺ ኢክሩ የሚያስደስታት ነገር ፍሉስ ኢክሩ የሚያስደስታት ነገር ቁም ነገር ማለት ነው። ኢክሩ የሚያስደስታት ቁም ነገር ማለት ነው። ኢክሩ የሚያስደስታት ነገር በቃ እቃማዋ ተሰርቶ ልጆቿን ማየት ትናፍቃለች። በቃ ሁሌ ልጆች ነው የምትለው። ያው እናት ነገር ይገባቸዋል። አይዞሽ እኔ ቆንጆ ይሳካል፣ ሁሉ ነገር ታያቸዋለሽ። ኢንሻአላህ ባላ ፍቃድ ሁሉም ነገር ይሳካል ብለን እናምናለን። እሱ ይጨመርበት እና እኔ ራሱ ምኞቴ በቃ ሁሉ ነው የምኞታ ተሳክቶ የልቧን እሷ ናት የምታውቀው። ያሳካላት ማሪ ዲክተምሽ ነው ቃል መጠየቁ ያው ለመጀመሪያ ስለሆነብኝ ነው። የመጀመሪያ ቀን ስለሆነ ትንሽ ደከም እያላት ነው። እኔም አበዛው እና አንዳንድ ነገሩ ደግሞ አስተማሪ ነገር በቀጣይ እንመጣለን። ያው እናስቀምጣቸውን ቃል መጠየቅ ደግሞ በተከታታይ እያደረግ አዝናኝም አስተማሪም ወሳኝ ነገሮች ይዘን እንመጣለን። ምን ወንድ ምን ይጠላል? ሴት ልጅ ምን ትወዳለች? ያኔ ያለ ህይወት ምንድን ናት የሚለውን ነገር ደግሞ በቀጣይ ቪዲዮ እንመጣለን። ኦኬ። ይሄ ታዲያ ምንድን ነው? ዶክተሩማ ይሄ አንዳንድ ነገሮች አንዳንድ ሀሳቦች አንኳላ የሆኑት ሀሳቦችን አንኳላ የሆኑት ሀሳቦችን ማስቀመጫ ነው ይሄ። እና ውድ ቤተሰቦቻችን እንግዲህ ስደት ምንድን ነው እንዴት ነው የሚለውን ነገር ስለ ስደት ህይወት ምሳሌ ከኛ ብዙ የሚማሩ ልጆች አሉ። እውነቴን ነው። ቁም ነገር አስታቂ ከኔ ህይወት አሁን ምሳሌ ብዙ የሚያስተምሩ ነገሮችም አሉ። እኔም ከሌላ ሰው የምማርበት ነገር ስላለ አንዳንድ የምናውቀውን ማሳወቅ
የሆነ አንዳንድ ነገር የሆነ ዛና የሚያደርግም ነገር ከሆነ ስለ ሙያም ከሆነ ስለ ሴት ልጅ ማናት የሚለውን ከሆነ ወደፊት ይዘን እንመጣለን። እኔ በነገራችን ላይ ትንሽ ሳይንስ ያልኩኝ ስለሆንኩኝ ያው ከኔ ያሉ ሰዎችም ሰላሉ ትንሽ ለእነሱ እውቀት ለማካፈል ኢንሻአላህ። በነገራችን ላይ እንግሊዘኛም ትቀላቀላለች፣ ጎበዝ ናት። ጉድ ማሪ የምጨምረው ነገር አለ ሻንስ ስለኔ ብዙ ማላብራራሽላችሁ ሲያለው ነገር ስለአንቺ ማብራራት የምፈልገው ነገር ቢኖር ትምህርት ትወዳለች። እሺ ሌላስ ምን ያስደስታታል? ሌላ ምሳሌ አሁን እኔ በነገራችን ላይ እሷን ብዙም አንቺ እየገለጽሽኝ አይደለም። ጉቦ አብሉ ብላለች መሰሻት ብሎ እኔ በነገራችን ላይ አሲር ትሸጣለች እና ቤት እሱን አልሰጥም። በነገራችን ላይ እኔ ሳቅ፣ ጨዋታ፣ ቀልድ ያስደስተኛል። በቃ የሆነ ፊሪ ህይወት ያስደስተኛል። በጥቅል ገባችሁ አይደለ? እስከሻላኝ ፍሉስ እሱንማ ዶላር እና ያው ቤተሰቦቻችን እንግዲህ የዛሬው ቪዲዮ ይሄን ይመስላል። ደግሞ ቀጣይ አዲስ ነገር እናመጣላችኋለን። እንግዲህ እቺ ታውቋት ኢንሻአላህ እኔ ቻናል ታደገ ሌላ ዩቲዩብ ቻናል እሷን ከፍትላትና በራሷ ቪዲዮ ትመጣላችኋለች። ወደፊት ምን ለማቅረብ እቅዷለሽ? እኔ ወደፊት ምንም አላቀርም እና ቤተሰቦቻችን እንግዲህ ይሄን ይመስላል። እኔ እንኳን ብዙ ጊዜ ሚዲያ ላይ ኑሮዬም ማለት ትችላላችሁ ሚዲያ በጣም ነው የምወደው። ኢንሻአላህ ፈጣሪ ካለ ወደፊት አላማዬን አሳክቶልኝ ያሰብኩትን ሁሉ ፈጣሪ ሆዴን የልቤን አይቶ እንደሚያሳካልኝ ተስፋ አለኝ እና ይሄም ቁም ነገር ነው ዞሮ እና ኢንሻአላህ ውድ ቤተሰቦቻችን የዛሬ ቪዲዮአችን ይሄን ይመስላል። ያው ለአንዳንድ የመጀመሪያን ቪዲዮ ስለሆነ በዚህ በአዲሱ ቻናላችን ያው ቀጣይ ቪዲዮ በአንዳንድ ነገር በቁም ነገር በቀልዶች ምናምን እንመጣለን። ያው እንግዲህ የዛሬው ይሄን ይመስላል። ማሪ ተሰናበቻችሁ። እሺ ማሰላም በኸይር እንገናኛ እና ልልቃ ቤተሰቦቻችን